ሽሮ ሜዳ አካባቢ የፈረሰውን ቦታ ታውቁታላችሁ ብዬ አስባለሁና አሁን እዛ ቦታ ላይ ምን እየተሰራ ነው የሚለውን ነገር እስኪ በዚህ ቪዲዮ ትንሽ ላስቃኛችሁ ነው የመጣሁት። ኦልሞስት አሁን ያ ቦታ ከፈረሰ በኋላ አሁን ይሄ የምታዩት ህንጻ እየተገነባ ይገኛል። ጥበብ ሞል ይባላል። የሚያስገነባው ድርጅት ደግሞ ካቮድ ኮሜርሻል ይባላል። ያው ሙሉ ለሙሉ የሱቆችን ግንባታ ብቻ የሚሰራ ድርጅት ነው። እዚህ ጋር የታሰበው ምን መሰራችሁ? ጂ+6 ህንጻ ነው እዚህ ጋር የሚገነባው። ህንጻው ላይ ደግሞ ሙሉ ለሙሉ ነጋዴዎች ብቻ የሚኖሩበት ነው። የሚኖሩበት ስላችሁ የሚሰሩበት ማለት ነው። ሙሉ ለሙሉ ሱቆችን ብቻ የሚይዝ ህንጻ ነው። ሜቢ ቦታውንም በደንብ የምታውቁት ከሆነ ለገበያ የሚሆን ቦታ ነው። ከመኖሪያነት ይልቅ ለገበያነት በጣም የሚሆን ቦታ ነው። ያ ማለት መንገዱ ከፒያሳ አድዋ ሙዚየም ወደ እንጦጦ የሚወስደው መንገድ ላይ ነው ያለው ይሄ የሚገነባው ያለበት ህንጻና የሚገነባበት ያለበት ቦታ ማለት ነው። ያ ማለት ወደ እንጦጦ ፓርክ የሚወስደው መንገድ ነው ማለት ደግሞ ጥሩ የቱሪስት ፍሎ ያለበት ቦታ ነው። ጥሩ የቱሪስት ፍሎ አለበት ማለት ደግሞ ምንድነው? እዛ አካባቢ ላይ አንድ ሀገርንም ፕሮሞት ማድረግ የሚቻልበት ነገር አለ ማለት ነው። የታሰበው እንደ አንድ ቱሪስት መዳረሻም እንዲሆን ጭምር ነው ይሄ ነገር። ይሄ ህንጻ ኦልሞስት ከሱቅነቱ ባሻገር የቱሪስት መዳረሻ እንዲሆን ነው የታሰበው። አሁን ላይ ሽሮ ሜዳ ላይ ትልቁ ሞል እሱ እንዲሆን ማለት ነው። ያለው ነገር ይሄን ይመስላል። እናንተም ደግሞ እዛ አካባቢ ስፔሻሊ ያለ የነበራችሁ ሰዎች ቦታውንም በደንብ የምታውቁት ሰዎች ደግሞ ይሄን ድል መጠቀም የምትፈልጉና አሻራችሁን ማሳረፍ የምትፈልጉ ሰዎች ድርጅቱን የምታገኙበትን ስልክ እኛ ስክሪኑ ላይ እናስቀምጥላችኋለን። እናንተም ይሄን አጋጣሚ መጠቀም ትችላላችሁ ማለት ነው። እናመሰግናለን። ያለው ነገር ይሄን ይመስላል። ኤኒቲንግ የምትፈልጉት መረጃም ካለ ልትደውሉልን ትችላላችሁ። እናመሰግናለን።